ሙሉ ልቀባታ አዎ ሳይ እንዴት ድረስ ላላ ጋይስ እንዴት ናችሁ? አንድ ላይ ተለመደውን ፍቅር ያሸንፋል። እንዴት ናችሁልኝ የኛ ቤተሰቦች? አማን ነው ወይ? ሁሉ አማን ነው ወይ? ደህና ናችሁ? አሁን ላስት ላይ ፖስት ያደረግነው ቪዲዮ አጋጣሚ የ17 ቀን አራስ ድንገት መንገድ ላይ አግኝተን ነበርና እሱም ቪዲዮ ሁላችሁም ለሰጣችሁን አስተያየት በጣም ነው ምንም ቃል የለንም። በጣም ነው የምናመሰግነው። እናቶች ብቻ አይደላችሁም፣ አባቶችም፣ ወንድሞችም፣ የወለዱም ያልወለዱም ሁሉም ነው እኩል ፊል ያደረገው አይደለ? በውስጥ የምትጽፉልን ነገሮች፣ ኮሜንት ላይ የምታስቀምጡልን ነገሮች ደግሞ በጣም ደስ የሚል ኮሜንት ነውና በጣም እናመሰግናለን። በዛው ደግሞ እሱን ኤፒሶድ ያው ጀምረን ማቆም ስለማንችል ቀጣይ ደግሞ ዛሬ ሄደን እናያታለን። አራስ እንጠይቃለን ማለት ነው። በውስጥ በጣም ብዙ ሰዎች እናግዛት ስልክ ቁጥሯን አካውንቷን እያላችሁ በጣም ብዙ ሰዎች እየጠየቃችሁኝ ነበር። ግን የተወሰኑ ሰዎች መጀመሪያ ብቻ የጠየቁኝን የተወሰኑ ሰዎች ብቻ ሰሌክት አድርጌ አራስ እንጠይቅ ብለው ከሌላቸው ላይ ከግሮራቸው መንጭቀው ትንሽ ብር አድርገው ትንሽ ብር ልከውልን አራስ ዛሬ ከኛ ጋር አንድ ላይ አድርገን ዛሬ አራስ እንጠይቃለን ማለት ነው። ያለችበትን ሁኔታ ያሳለፈችውን ነገር እንዴት ናት ምናምን ብለን ደግሞ ባለፈው ተላቅሰናል። ዛሬ ለቅሶ የሚባል ነገር የለም። ያው ግን ዛሬ አናለቅስም ጋይስ፣ ዛሬ አናለቅስም። የወዳችን በወዳችን ዋጣ አድርገን እኛን ያገናኛት እና እኛና እናንተን ያገናኛት ያለ ምክንያት አይደለም። እኔም እናት ነኝ። ያሳለፍኩትን እያንዳንዷን ፔኗን ስለማቃት በደንብ ነው የተረዳኋትና ዝም ብለን መተው አንችልም። እንቅልፍም ማተናል እውነት ለመናገር ያንን ኤፒሶድ ከቀረጽን በኋላ ማለት ነው። ዛሬ እሷ ጋር ሄደን ያለችበትን ሁኔታ እንዴት ነች ምናምን የሚለውን ነገሮች እና ደግሞ የሚያስፈልጓታለን የአራስ ቤት ያስፈልጋታል ብለን ያሰብናቸውን የተወሰኑ ነገሮች ደግሞ ይዘናል። ዛሬ እንኳን ማርያም ማረችሽ ልንላት እንሄዳለን ማለት ነው። ሁላችሁም ናችሁ ባይ ዘ ዌይ ኦርቶዶክስ ብቻ አይደለም፣ እግዚአብሔር ምስክሬ ነው። ኮሜንቱን ብታዩት ማለት ነው ሙስሊሙም ሁሉም የእምነት ተከታይ ነበር ያዘነ። በውስጥ ራሱ አራስን ጠይቅና ግዜ ያሉኝ በሁሉም እምነት ተከታይ ነውና ሰሞኑን ደግሞ በሴቶች ጉዳይ ደግሞ ማህበራዊ ሚዲያ ላይ በጣም ብዙ ፍትህ የሚጠየቅበት ምናምን ጊዜ ነው። እሱ ክርክራችንም እያበረታን በዛው ላይ ደግሞ በህይወት ሳለን ከመሞታችን በፊት ህይወታችን አልፎ ከመተዛዘናችን ከመቆጨታችን በፊት ቢያንስ በቁም እያለን እንኳን ቢያንስ ጉርስ እንኳን አንነጣጠቅ አይደለ? እንጎራረስ፣ ያለችንን ነገር እንጎራረስ በሚለው ዛሬ እህታችንን ፈገግ ትላለች ወይስ አትልም የሚለውን ነገር ብቻኛ አስበን እህታችንን ለመጠየቅ ወደሷ እየሄድን ነው እና ዛሬ አብረን ነው የምንለው። የትም እንዳትሄዱ። ከነሱ የተሻለ እኔ እንትን ላይ ፖስት ማድረግ ላይ ምናምን በጣም ጉብስ ስለሆንኩኝ ነው እኔ ብቻ ማወራው። ሀቅ ነው ማለት ፍላጎቷ ነው። በዚህ ሆስት መሆን በጣም ፈልጋለሁ። እስኪ ቤሶች ነው ማለት ጭቅጭቅ እንዳለ ኢቢኤስ ገባለሁ ሆስት ሆናለሁ እኔ እያልኩኝ ነው። ድሪም ዋን ሆነ ሰዓት ራሱ ቤት ነበር ዩይ ጋዛ ኢቲቪ ምናምን እኔማ ሆስት ሆናለሁ እልነበረ እና ሆስት ማድረግ ላይ ኦብቪየስሊ እኮ አሁን የራሴ ዩቲዩብ ቻናል ነው። ሶ በዚህ ዩቲዩብ ቻናል ደግሞ የተለያዩ ቆንጆ ነገሮችን ወደ እናንተ ይዤላችሁ ስለምመጣ ወደ አልተቀየረች እና ጋይስ ዛሬ ከኛ ጋር ነው የምትሉት ማለት ነው። ዛሬ ሁላችንንም እህታችንንም ፈገግ ከዛ ደግሞ ፈጣሪያችንን ደግሞ ፈገግ የሚያስብል ጥሩ ነገሮችን መስራት ነው የምንፈልገው። ዛሬ ጀምረናል። እንቀጥለዋለን። አብረን እየሄድን እናያለን። የእህታችንንም ደስታን መልሳለን ብለን ተስፋ እናደርጋለን ከፈጣሪ ጋር። ብቻ እግዚአብሔር ይርዳን። ለአገዛችሁን ሰዎች በውስጥ ብዙ ነገር የጻፋችሁን ሰዎች አላችሁ። እናንተም ክብር ይስጥልን። በጣም እናመሰግናለን። እንግዲህ እንከታተል። የትም እንዳትሄዱ እሺ። ትታችሁ እንደማትሄዱ ነው እናውቃለን። እንወዳችኋለን። ኑ እንሂድ አሁን። ያው ጋይስ በቃ እንግዲህ እኔ አራስ አለው ያስፈልጋታል ብዬ ያው እኔ እናስልኝ ምን እንደሚያስፈልጋት አውቃለሁኝ። ሶ እነሱን
ቢያንስ ለተወሰነ ጊዜ ይሆናታል ብለን ያሰብነውን ገዛስተናል። እንሂድ አብረን እሺ። አንድ ላይ የትም እንዳትሄዱ አንድ ላይ ለኝ ሸክም እኮ አልወድም እኔ በተጣጣቂያ አስ እንደ ሰፈራችን ወደዚህ ወደ ቤክ አሳልፈው መኪናው አንዴ እንዝለሽው መሽከት ወይኔ ኧረ ሙዝ እንግዛላት እሺ ለቤቢ ሙዝ አንድ ደስ ይላት ይሆን በእናትህ በጣም ደስ የሚላት ማርያም አላነሰማ አንተ ማርያም ተጨነቅ ረጽልዬ ነው አዎ ለማለት ነው ምን ማለት እዚህ ጋር አሁን በቅርብ ወረደች አሉ አዎ ለስ በጣም ቴንኪው እንላለን 38 ሰሞን ይሄ ነው በቃ ስንት ብር ነው 3 ነው አይደል እንትን ላይ ወያወራሽ ነው ላሊታ ወይ እንዴት ነህ? ደህና ነኝ አለኝ አባት በቃ ተመልሰን እንገዛለን። ብር አለ 42 ብር ነው። እሺ አረመኛ ምን ነገር ሆኜ ማርያም ብር ጨረስኩ። የለም ጨረስን። ሊያዝሽ አይ ግድ ነው ምክንያቱም አልቻልሽም ወረድ እንዲያርግ አየሽ እንዴ አጥባ አይዞክ ወንድም አለ ሰንጨርሰሽ ወደዚህ ነው እሺ ስለዚህ ተረጋጋ የተደፋው ለታ እኔ እንዴን ካሜራ ይሄ ስልክ መጨረሻ ሰላም ቆመነበር እንዳይወድቅብሽ ፔስታሉ ባይዜ እንትን ሊል ነው እሺ ሊበጠስ ነው አይዞህ ወንድሜ አንዴ ነው ማለት ሰላም ነው አለች እንዴት ናችሁ? ሰላም ለዚህ ቤት እንዴት ናችሁ? እንግባ እንዴት ናችሁ? ማርያም ታጫወት ላላ ተቀበዩ ወይ ማርያም ታጫወት ቆይ አንቺ ቅድስት ነይ ዋንቺ ቅስኛው ነው እንግዲህ ሳቱን ግን ብታወጪው ለማማ እኮ አይሆንም። እንዴ ማርያም ጩህ ይልን ሳቱን አውጪኝ ነው ሳሽ አውጪ ሰምቻ አዎ ኧረ በስመ አብ ምንድን ነው ከሰል ነው እንዴት ነሽ? እንዴት ነሽ? ኧረ ጥሩ እኮ አይደለም በእናትሽ በዚህ ጥብብ ባለ እኔ ልውጣ እንዴት ነሽ? ደህና ነሽ? በግራዬ ቅርበኝ እየቀረጽን ነው። ችግር የለውም። ግዴታ ሰዎች ጠየቁኝና ማማ እንዴት ነው? ደህና ነህ? ተኝታ ነው? ኧረ ነበርች እዚህ ሆናለሁ ነው እሷ እዛቱ ላይ እዛ ይሻላል። ለሀብትሽ እሱ አንዱም ወደ ሳንት ተሸክማ ቆይ እንለየዋለን። የአጥሚቱንና የገንፎውን። እሺ ጫማሽ አድርጊ ካለበላ አንዱን ብርስት አላውጣለት ነው መቻል ግን ማለት ነው ታውቋል እኮ አዘው ተቀመጠ ሌላ አንድ ሰው አይጨምርልን አይደል? እንዴት ነሽ? ሞላና ደህና ነሽ? የበረታሽ ነው? ደህና ነሽ? እንዴት ነው? ቪዲዮሽን ፖስት አድርጌ ነበር። ያሳየሽኝ ነበር። ነገርሽ? ማርያም
በጣም ብዙ ሰዎች ይኸው ጋይስ ሃይ ባያቸው ሰላም ባያቸው በነገር ሰላም ነው እንዴት ናችሁ አመሰግናለሁ ንገራችሁ ስላደረጋችሁ አመሰግናለሁ ይሄ ኖርማል ነገር ምንም ነገር ይዘን አልመጣንም ዝም ብዬ ለጊዜ ይሆንሻል ያልነውን ይሆንሽ ያጥሚተል የገንፎል ምናምን የተወሰነ ነገር ነው ቤቢ ልጫወት ብላ ቤቢስ ለቤቢማ ደግሞ ገና ታሳያት ተሸፍኛት በቃ እንደሱ ያዣት ማሪ ምግቡን እሱ ጋር ይገኛል እጄን ታጠብና ያጎረስኩሽ እናውራ አይሻል እጄን ማሪ ታጠብ እዚሁ ብትታጠቢ ደግሞ ምክንያቱም ትንሽ አንቺ በሩ ራሱ ያስቸግራል አንዴ ውሃ ማሪ ከሱ ነው አረቆ ለጊዜው ይከና ወይ እኔ ላሳጥሽ ችግር የለም ማራኒ ጭራሽ አሁን ሜኔና ማርያም ችግር እኮ የለውም ዝም ብለሽ ነው ማሪ አንቺ አሎ ስንት ኪሎ ናገር ከሌላውም እንትን ሌላም አለ ሌላ ምናልባት ብዬ የተለያየ ነገር ነው ያመጣነች ተወዶ ካለ ከመርጣ ብትበላ እንዳይነካ እሺ ምንድን ነው ያዘዝሽ ችግር የለውም እንጂ እቺ ብቻ ላኩርስ ይያበ በደንብ ጉርስ አድርጊ አንቺ አራስ ነሽ መብላት አለብሽ እኔና ትስይለኛል ታውቃለህ እናቴ ከፈርኪ ይኸው እናቴ ውሃ ስጠት ማለት የሚጠጣ ውሃ ከዚህ ነው እጇን ይዛው እኮ ነው እናቴ መጠጫ ከዚህ መጠጫ ውሃ መጠጫ አለ እዚህ ውስጥ ነው ይኸው እንጂ እንዴ አይዞሽ እናቴ አፍል እኮ በልቻለሁ አቤት ቀመሽ ቢያንስ እሺ በረከት በዚህ ማለት ማስበውን ነገር እንደምታስብ ነው ማለት ይሄ ልጅ ማለት ቤቢ በቃ ቦዘኔ ነው ቤቢያውን እንደው ማይመጡም እነዛ ይላል ማርያም እኔማ እንትን እንዳይለን ብዬ እኮ ነው ዝም ብለን ይዘነት መጫወቻ ምናምን ይዘነት መጣ አይመጡም ይመጣሉ ይለቁት አሁን እኮ ነው የወጣው ማሪ ትብላና ከዛ እናውራ አይደል በቃ ጋይስ ትብላና ተመልሰን እንመጣለን እሺ አቤት እንዴት ነሽ ማለት እኔ እንዴት ገባ አቤት እዛውንና ልስጣው ቆይ ደስ ብሎ እዛ ጋር ሁን ቆይ እዛች ጋር ሁን የሆነ እቃ ምን ሰጥሃለች እሱ ጋር እዛ ጋር እዛች ጋር ሁን እስቲ አንቺ ታምሪ አምሮብሻል እንጂ እስኪ ይሄ ምንድነው ሱሊ ገዛንልሽ ይሄኛውስ ምንድነው ይሄኛውስ ምንድነው ደስ አለ ለይልስሽ ደግሞ አለብስሻለሁ እሺ ይጭ አሁን ደርሰሽ ትመጪ ነው ተልከና እሺ ደርሰና እሺ ላስቀምጥልሽ እሺ እኔ ቆንጆ ላስቀምጥልሽ እሱ ነው እንዳይወስዱብሽ ጎበዝ ቶሎ ና እሺ እሺ የኔ ቆንጆ
እንቺ ደግሞ ልበሽ ደግሞ ልበሽ አንቺ ማለት ነው። ይሄ ደግሞ ለማማ ገዘንላት። እሺ እንቺ ልብስሽን ልበሽ ነው። ሁሉም አንተ እንደሆነ አዲስታ ሁሉንም ነው የምትፈልገው? ካልሲንም አየኸዋ? ካልሲም አለ። እንቺ አውልቀሽ ትችላለሽ? 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 ከመዝናት ኧረ ፈጣን ናት ማርያም። 5 አመት እኮ ነው። 5 አመት ምን ፈጠና እዛው ተኛ እንጂ። ኧረ በጣም አክቲቭ ነው። እመቤቴን በ5 አመት ኧረ በጣም አክቲቭ ነው። አፋም ተፈጥ ያለ ሁለቱንም አንድ ላይ አድርጋችሁት እኮ ነው። አንበሳ እዛው ትችላለች። ሶሮጆ የደብ አይነት ስድብ ነው የምትሳደበው። ሱሪው ጅል ትላለች። ደብሳ ጌጡ ከራ ምን ለበስ ኧረ ጡንቻ አንቺ ምንድን ነው ዝንያሽ? ታጉና ተነሽልኝ። አነሳለሽ አስገብ ከበስ አስገብ። ወይኔ ግን ብራስ አይ አትንደት በይው በእናትሽ። yes አቤት ሲያምርብህ፣ አቤት ሲያምርብህ። ባርች ሱሪሽ እንደማውልቅ ትሬን አላሳይም። ከበስ ውስጥ ሱሪሽ አለሽ? አይ ምን አዩ ልቆ አውልቂው ማሪ ፈሽበታል። ፓንት አውልቂው ፓንት አይደለም ሱሪ አድርጎ ነው እንዳይቀጥል። እናትን የመሰለ ነገር የለም። ያስ አሁን አቀፈኝ የኔ አንበሳ የኔ ቆንጆ የኔ አባ ደሳለሽ እኔ ማነው ስሜ? ላላ ጋራስ ማሚ ማነው ስሟ? ማሚ ማነው ስሟ? ትዕግስት አለሙ። አንተ ጎበዝ ነህ። ትዕግስት አለሙ ነው የኔ አባት። ትጮጪ እሺ ይዞ ሄዳል። እሺ እንዳይወስድብሽ አባቴ እንዳይወስድብሽ። እሺ ጎበዝ። እስቲ ያሳያችሁ እሱ ጋር ሆነ ስጦታን ደግሞ እስቲ ያሳያችሁ። ደስ አለህ? እሺ ጠገበች እናቴ ሞቋት እንዳይሆንሽ ቀነስኩላት እኮ አይደል? ፊትሽ በደንብ ቢታይልኝ ደስ ይለኛል። እሺ ቲጂዬ ትዕግስት አለ ነው ስምሽን አስተዋውቂያቸው መጀመሪያ። ትዕግስት ልጅ አስተዋውቋል። ልጅ አስተዋውቃል። ትዕግስት አለሙ ትባላለች። ዛሬ በቃ የተወሰነ ጊዜ ታውቃታላችሁ። ያው ባለፈው ፖስት ባደረግነው ቪዲዮ ማለት ነው። ሶ የተወሰነ ጊዜ አብረን እንቆያለን ነው ዛሬ አይደለ? ሶ ከአራስ ብዙዎቹ ስማቸው እንዲጠቀስባቸው አልፈለጉም። ግን የተወሰኑ ሰዎች ከማማዬ የተወሰኑ ሰዎች አራስ ሜቢ እናንተን አስፈቅጂ ስማችሁን እንድጠቅስላችሁ ከፈለጋችሁ ብቻ ኔክስት ስማችሁን እጠራለሁ። ግን ብዙም ካላቸው ከግሮሯቸው ላይ ነው በቃ እንትን ብለው የተወሰነ ብር ልከውና አራስን ጠይቃት ምናምን ብለው አስበው ነውና የተወሰኑ ለገንፎ እህል፣ ለአጥሚት እህል፣ ለቤቢ ምናምን የተወሰነ ነገር ትንሽዬ ነገር ይዘን መተናል። ግን ይሄ ጀስት እንድትተዋወቂያቸው ምናምን ፈልገን ነውና ከዛ በፊት ሺቲም ይዤልሽ መጥቻለሁ። ሺቲሽን ቀይሪና ከዛ ቁጭ ብለን ደግሞ እናወራለን። አይሻል? ሺቲጂ ማማ ሊያዘ ንሽ እናቴ አየባየ ኒውዮርክ እናቴ በዛኛው ቀይሪ ያልወለዳችሁ ብለን ጋይስ እናቴ ተውት። ልጅ ይስጣችሁ እንዴ! ልጅ ይስጣችሁ ነው ለካ እንባለው ሳይፈልግ ይመስላል። ሽፍን በይ ግን ቲጂ ቆይ ይሄን እንትን ልበልሽ በቃ እናቴ አቺ እማ አረ ኒኮ ባባን ማለት ነው መጀመሪያ ሲሰጡኝ ወይኔ ልጅ እኮ አንቺ በጣም ነው የምትወጂው በነገርሽ እኔ በጣም የልጅ ፍቅር አለ ቀላል በጣም ነው ደግሞ የሚረበው በነገራችን ላይ ልክ እንደወለድክ ማለት ነው ማሪ ከወድ እንደወጣ
ሰፍ ልቤ ከዛ እርቦኛል እኮ ምንም የለኝም ከዛ ጡት ከዛ እንቺ ቆይ መጀመሪያ እንቺ ጥቢ ይልኛል አይ መጀመሪያ ልጅ ጡቱን ስጡልኝ ለልጄ ብዬ ይሄ ቁስሉ እንዴት ልንቀሳቀስ ማለት ነው ከዛ እንደዚህ ተኝቼ ጡቴን እንድሰጠው እንዲታገላሉ ማለት ነው በኋላ እኮ ነው ጊዜው እናት ይያለው አሪፍ እንኳን ስታምቢ ዳትጂ አሪፍ ከዛ ወንበር ነገር ስጥልኝና ማሪ ከዛ እዚህ ቅቤ ልቀባሻ እሺ ቅቤ እየቀባኋት ጋይስ እናወራለን እሺ እንደዛ ይሻላል እንትን ወንበር ስጣት ማለት ችግር የለውም እዚህም ተቀበል እኔ እዚህ ማማ መኝታ ከምረግጥባት ይሄ ነው እሺ ቅቤ ተቀብተሻል እስካሁን ኮሌጅ አልተቀባሽ ማርያም ጥሩ ነው ታውቂያለሽ እኔ ተቀባኝ ትድም ወንዶቹ ከወዱም በስመ አብ ወወልድ ወመንፈስ ቅዱስ ሙሉን ልቀባታ አዎ በጣም ደስ ይላል እንዴ ደስ እንደሚልኮን ያውቃል ውስጧ ግን ደስ ያለው ወፋለች እንዴ ደስ እንደሚልኮ ማለት በደንብ ነው መቀባሽ እሺ ትንሽ ግን አስቀሪላት ወይ ነገር አዎ ለቤቢ ለማማም በቃ ማማ ቤቢ ሻሎ እንዴት እኮ ደስ እንደሚላት ታውቁምና አንቺ ማማ በጣም ነው የማመሰግነው የኔ እናት ምን አድርገንልሽ በጣም እዚህ በላይ ምን አድርገንልሽ መሀል ላይ ትንሽ ቁጭ አድርጊላት እዚህ አናቷ ላይ ያለ የሚባለው ወይ አባቴ ምን እሱ የማማ ነው እሱ ምግብ በልተሃል አባት ቆይ እሰጥሃለሁ ቆይ እንጀራ እሰጥሃለሁ እቺን ያዛርገሻል ሻሻላ እፈልጋለሁ እሺ ቆይ ምን ልስጥሽ ጁስ ነው አልከኝ መጫወቻ ጁስ ነው የሚለው ልጅ በቤቴ ጁስ ነው አጣርሽ እኮ አዛታች ወልሽ አንሳ ነው እናቴ ስሙን የሆነች እንቺ ይሄው ታዲያ አንቺ አጣርሽ ይዘረው ይሄው ቅቤ እኮ ትልቅ ነበር ሲጉልበት ቅቤ ይልሻል ማርያምን ቅቤ እኮ በጣም ጥዝቅዝ አለ ውስጥ ራስ ማርያምን ደስ ይላል ራሴን ራስ እያዞረኝ ነው ደግሞ እንትን እኮ ነው ወዲያው በጣም ነው የሚያዞረው በዚህ እኔ ራሱ በጣም ያው ደም ስለሚፈስሽ ለዛ ነው ቆይ እሰጥሃለሁ ቁጭ በል እስቲ ያፈር ቆይ ሻሻለሽ ቆይ ነው እፈልጋለሁ እጅሽን ታጠቢ እሺ ክዳኑን ይትነር ቆይ ውጭ ታጠባለህ ማለት ውጭ ታጠባለህ ታጠቢ እዚህ ማስታጠብ ያለ አወጣችሁት ውጭ በቃ እቺ ደግሞ ሰግናላተም እንዴ እነሱ መቻልካቸው እነሱ አሁን መኪና አላመጣው መኪናዋ ገዛንልሻ እነሱ አላመጣው ደግሞ እሷ ብቻውን አመጣ እንጂ አሁን ያቆርፈዋል ይሄን ከየት ላድርግሽ ቅቤ ስለሆነ ከምግብ ጋር እንዳይቀላቀልብሽ እዚህ ላድርግ አነሳዋለሁ እሺ እንጂ ልታጠብ ለነሳልሽ ከዛ እዚሁ አንቺ እንዲመችሽ እኔ ችግር የለውም አባዬ መኪናን አንሳ መኪናሽ ነሽ እጄን ውጭ ልታጠብ ማርያም ቆመውና መብራት ጠፍቶብን ካለ መቅረጽ ብለን ነው እየቀረጽን ያለው ነውና ተረዱን እሺ እና ቅቤያችንን ተቀብተናል ደስ አልሻ አዎ በጣም ደስ ብሎኛል አመሰግናለሁ እግዚአብሔር ይስጥልኝ ባለፈው ደግሞ ምን ተሰማሽ ቅቤ ስትቀቢ በጣም ማለት ውስጤ እንዳለ የሆነ ደስታ ተሰምቶኛል አይደል ቅቤ ደስ ይላል እኮ እንኳን አራርሰውንሽ ስንቀባው እንዴት ደስ የሚለው ወንዶች ተቀምጣችሁ ታውቃላችሁ እኔ ስሜቱን ስለማውቀው ነው ባለፈው ደግሞ ሲሄድ ማተብ አላረግሽም ነበር ብዬ ከዛ ማተብ ደግሞ ገዛን እሺ ከዛ ደግሞ እኔ አስተውዬ ነው ሄድኩት የእመቤታችን ኬዛች ጋር ተደብቃብኝ ነው የእመቤታችን ስዕል አድኖ ከዛ ለጠብቅሻለን ብለን ደግሞ የኪዳነ ምሕረትን ስዕል በጣም ነው የምንሰግነው እቺ ደግሞ
እኔም ማለት ስላልተማርኩም ቃል ያጥረኝ። አይ ምንም ምስጋና ምናምን ኖር ምንም አያስፈልግም። እሺ እኔ ፍቅር ማርያምን ይሄ ዝም ብለን በባዶ ከምንመጣ ብለን ነው። ደግሞ መዝሙረ ዳዊት ደግሞ ስትተኚ ከጀርባሽ ላይ ድርግ አድርገሽ መዝሙረ ዳዊትሽን ትችልከሽ። እሺ ይሄ ነው በጓናው ይሄ ስለሆነ ማለት ነው። እሺ ከዛ እነዚህ ነገሮች ከዛ ዘይቱን ምናምን ይሄ ለአጥሚት ይሆንሻል ምናምን ለተወሰነ ጊዜ በጣም ነው የማመሰግነው። ምን እንደማለት አላውቅም። ማለት እኔ ብዙ ችግር አሳልፌያለሁ። በርግጥ ግን ጎዳና ላይ ቁጭ ብዬ ለምኛ አላውቅም። በርግጥ ምክንያቱም እፈራለሁ። እጅና እግር አላት አይደል እንዴ ይላሉ ብዬ እፈራና ችግሬን በራሴ ነው የማወጣው ማለት ነው። ግን ለአጋጣሚ ሆኖ ደግሞ እናንተና ሰጥቶኛል እግዚአብሔር መሰለኝ እንጂ እኔ ሰው መጠየቅም እግዚአብሔር ነው። እውነት ለመናገር አሁን እኛ የዛን ቀን ቪዲዮ እየቀረጽን ነው። ኖርማል በቃ ለእናቶች ዳይፐር እየሰጠን ነበርና ያቺ ቀን አንቺ እኛ ያገኘንበት ቀን ፈጣሪ በቃ ላንቺ የሆነ ነገር አስቦ ነው የተገናኘ ነውና በቃ ሁሉም ነገር በፈጣሪ ነው ያለው ነገርና አንቺም እኛን ያገኘሽን ራሱ በቃ በፈጣሪ ትእዛዝ ነው። ባንክ ቤት ብር ልታወጪ ሄድሽ አገኘንሽ፣ ከዛ ቪዲዮ ሰራ፣ ለዚህ ነገር ተፈጠረ። ብቻ እግዚአብሔር ይመስገን እና እውነቱን ነው እሱ እንዳለው እግዚአብሔር ነው። ጧት ለህር ብዬ ከሰዓት በቃ ይቀንሳ ብዬ ምንም ብር ስለሌለኝ ነው ለልጅ ወጥቼ ያልኩት ማለት ነው። ይሄን ነገር እንዳረሰ ዝም ብዬ ትንሽ ብር ተርፈኝ እና ለእግዚአብሔር ስራ ነው። ትንሽ ብር ተርፈን ከገዛዛ ነው እናቴ ዝም ብሎ ለቤት ለሆነ ነገር ይበቃል። ኧረ በዛ እንጂ ኖርማል እና እውነትም እሱ እንዳለው እግዚአብሔር እንግዲህ አንቺ አፍ የለሽም ብሎ ነው መሰል እናንተን የሰጠሽ። አሁን ቢረፈኝም ቢጠማኝም እኔ ጎዳና ላይ ቁጭ ብዬ ለምኛ አላውቅም። እሱም ሳሳድግ ብዙ ፍዳ ይቻለሁ በራሴ ሰዓት ነው እንጂ ተፍጨረጭር በቀሏን ቆለዋን የምለው እንጂ እኔ ጎዳና ላይ ቁጭ ብዬ ምናምን ይሰርቡኝ ይመስለኛል። አለምኝም እንዴ ላላ አንድ ሰው ግን እኔ እፈራለሁ ማለት እጅና እግር አልሻል ብሎ የሚሰርቡኝ ነው ይመስለኝ። ወፍስጤና አይተው መሰለኝ እንደዚህ አበሩ ተመስሎ ነበረ። በቃ ደህና ነው የምትመስለው አይደል? አንቺን ይልቀት እስኪ እናቴ እስማ ከበስ አሁን ለማውራት የምትታለ አሁን አውሪ በቃ እንደፈለግሽ። አሁን እዚህ ጋር የምንቀርጸው እናቴ እንዴት መሰለሽ እኛ ድንገት ነው የተገናኘነው አንቺ ጋር አይደለ? እኛም እንደውም ፈርተን ዳይፐር ልንሰጥ እየሰጠን ነበርና ፈርተን እንጥቃት እያልን ነበር። እንደዛ እያልን ነበርና ከዛ ድንገት ዳይፐር ልስጥሽ ስለሽ እሺ አልሽኝ። ወደ ደስ ይለኛል። ሶ ድንገት ነውና ከዛ ይሄን ቪዲዮ ፖስት ሳረገው ደግሞ በጣም ብዙ የሚገራርሙ ሰዎች አሉ። ብዙም በውስጥም ያልመለስኩላችሁ ሰዎች አላችሁ። ምክንያቱም ከገንዘብ ጋር ንክኪ እንዲኖረኝ አልፈለኩም፣ እኛም አልፈለግንም ምናምን ቀጥታ እሷን እንድታገኟት ነው የፈለግነው። ግን ዛሬ ያመጣናቸው ትንሽዬ ነገሮች ግን ከሆኑ ሰዎችም በውስጥ መባክሽ ጠይቂልን አራስ ብለውኝ የተወሰኑ 1-4 ሰዎች ናቸው 1-4-5 ሰዎች ናቸው እና ብዙ ምን የሚያግዙሽ ሰዎች አሉ። ሶ ቀጥታ አገናኝን ስላሉኝ አሁን የምትፈልጊውን ነገር የምታደርጊውን ነገር ምን እንደሚያስፈልግሽ ምናምን የፈለግሽውን ነገር ነፃ ሆነሽ ይሄ መጥፎ ነገር አይደለም። ድንገት ነው እግዚአብሔር እኔ እንግዲህ አንድ ወንድ ልጅ እናት ነኝ ብዬሻለሁ አይደለ? ያሳለፍኩትን እያንዳንዱን ነገር አውቃለሁ፣ ፊሊንጉንም በደንብ አውቀዋለሁ። ለዛ ነው የተረዳሁሽ። ቀላሉ ነገር አሁን ቅቤ እንኳን ስትቀቢ ምን አይነት ስሜት ሰማሽ አልኩሽ ነው የተሰማኝ ስለማለት ለዛ ለሰው እግዚአብሔር ሰው ነው የሚልከው። አዎ ሰው ነው የሚልከው። እሱ ማለት እኔም ስወልድም እግዚአብሔር መጠነው ነበር። ፈጣሪው ልጅ አትለየኝ ሰው ስጠኝ ነው ብዬው ነበር ማለት ወብራት ሳልገባ በፊት ባክህ ሰው ስጠያኩ ነበር ያደርኩትና ያስችል አጋጣሚ ሲደውል መጣችልኝ። አሁን እንደውም እናንተን አገናኝ እንግዲህ እግዚአብሔር እንደለመንኩት አርጎልኛል ማለት ነው። እና በጣም ነው የማመሰግነው ማለት ይሄን ቤት ራሱ ለሰውየው ያቀም ኖር ይብለቅለት ደስ ይለኛል። ምክንያቱም እሱም እንትን ያለ ስለሆነ ብለቅለት ደስ ይለኛል። እና ጋይስ ቤቷን እንደምታዩት ነው። ቤት እያሳየልኝ በደንብ ዲቴሉን አሳየልኝ። ቤቷን እንደምታዩት ነው። ገና ከወለደች ዛሬ 18ኛ ቀን አይደለ? ዛሬ 18ኛ ቀኗ ነውና አራስ ሆነን አይደለም ኖርማል ሆነን እንኳን መኖር ከባድ ነው። የኔ እናት በጣም ከባድ ነው። አንቺ በጣም ጀግና ሰው ነሽ። እግዚአብሔር ደግሞ በቃ በሰው ተመስሎ ነው የሚመጣውና እግዚአብሔር የሚያመጣውን ነገር አታውቂ። አንቺ እውነት ነው አልቅሰን ብቻችን ያለቀስናቸው ነገሮች ናቸው እግዚአብሔር የሚያመጣልን የሚልክልን ነገር። የፈጠረን እኛን አይተውንም። ስለዚህ ምንም ቀና ብለሽ አውሪ ደስ ይላል። ምንም ሳትጨነቂ ዛሬ ማልቀስ የሚባል ነገር የለም። እሺ
ዛሬ ማልቀስ የሚባል ነገር የለም። እኛ እኔ እህትሽ ነኝ ሀብም ቤኪም ወንድሞች ናቸውና ሙሉ የኢትዮጵያ ህዝብ ያይሻል እዚህ ጋር እና የምትፈልጊውን ነገር በሙሉ ብዙ ሰዎችም የወለዱም ያልወለዱም ሁሉም እንርዳት እያሉ ስለሆነ የምትፈልጊውን ነገር እንደዚህ ያስፈልገኛል እንደዚህ ከብዶኛል ቤቢዬም ደግሞ 5 አመቱ ነው ለሱም ብዙ ነገር ያስፈልጋል እና እሱም ያስፈልጋል 5 አመቱ ከባድ ነው በጣም ቁስልሽንስ ምናምን እንዴት ማን ነው እንትን የሚልልሽ ማን ነው መሰርሽ ሰይለም ራሴ እግዚአብሔርም ያው ማለት ሰው ካላለሽና አንቺ አንተን ካላልሽው የውስጥሽን ካየው ፈጣሪ ራሱ ያደርጋል። እኔ ቆሽል ሶስተኛ ነው እኔ ኦፕራሲዮን ማለት ነው። ግን አንድ ቀን ኦፕራሲዮን ጠንክሮብኝ አያውቅም። እኔም አልተኛበትም እሱም ጠንክሮብኝ አያውቅም ያደርቅልኛል። እና በቃ ማለት ጀም ጨርቅ ራሱ በ3 ቀን ሳጥብ ያመኛል ብዬ ነበር። ቆስሉ ራሱ እንትን ሲለኝ ሀርኩኛ ሐኪም ቤት ይርቆልሻል እኮ ፈርጠሽ ነው እንጂ አሉኝ። እሺ ብዬ ነበር። በሶስተኛው ቀን መጥቼ ማታ ላይ ሳጥብ አድርኩ። ከዚያ እሷን አስጭልኝ አልኳት። እሷ ሰጣችልኝ። እግዚአብሔር እባክሽ አጠበቀሽ ምንም አትሆኚ መከራ ታሳልፊያለሽ። ግን ለምን ተፈተንኩ ብለሽን ፈጣሪሽን ተማርሪያለሽ። አማርሬዋለሁ በርግጥ ምክንያቱም እሱን ለዚህች እንኳን ታዩ ለዚህ እንኳን ሩጡ ስለሚይዘው ለዚህ አለማራራቱ በጣም እንትን ግን አለው እሱም እየኖረ ነው እኔም እየኖርኩ ነው እሱም እየኖረ ነው በርግጥ ግን እኔም እየኖርኩ ነው ችግር የለም ሁሉም ነገር ገንዘብ እኮ ነው ብዙ ነገር እንድንልም ብዙ ነገር እንድናሳልፍ የሚያደርገን አይደለ ገንዘብ ነው ሰው ገንዘብ ደግሞ ያው ስንሞት እንተዛዘናለን ምናምን አይደለ በቁም ሳለን ግን ብንረዳዳ ሞርጥሩ ይመስለኛል ጋይስ ማርያምን እና በቁም እያለን በቃ ለኛ ተራ ነገር ነው 200 ብር ሰው የተወሰነን ሰዎች 200 ብር እንኳን ብናዋጣ እህታችንን አንገቷን ቀና አድርጋ እንድትሄድ እናደርጋታለን እሷን አይደለም የምናግዘው እግዚአብሔር ፈገግ እንዲል እናደርጋለን እሷን ብቻ አይደለም ደግሞ 3 ትውልድ ማለት በጣም ቀላል አይደለም 3 ትውልድ ማዳን ይሄው ገና አዲስ ትውልድ የመጣ ትውልድ አለ እሷ ልጅ ከዛ ደግሞ የ5 አመት ህፃን ልጅ አለ ስለዚህ ለኛ በጣም ቀላል የሆነ ነገር መተባበር ብቻ የሚፈታውን ነገር ተባብረን ቢያንስ እህታችንን አንገቷን ቀና ብናረጋት ችግር የለውም አይደል ሰው ምን ይችል ከ100 ብርም ቢሆን ጀምሮ እናቴ እሺ ራባት መሰለኝ ማሪ ነሽ እናቴ ይሄላልሽ አንቺ በዛኛው ስጭ ይቅርታሽ ጋይስ ቻሉት እንግዲህ ያቀራረጥና መናናችሁ አንተ ቀላል ነገር ነው ጋይስ መተባበር ብቻ የሚፈታው ነገር ነው መተባበር ቢያንስ ካልኩሌት ላርግ በኋላ ካልኩሌት አድርጌ እነግራችኋለሁ እና የተወሰኑን ሰዎች የ200 ብር ነው የ100 ብር ያለው 100 ብር ያለው 200 በቃ ያለው 200 ብር የሌለው 100 ብር በቃ ሚኒመም ብርም ይሁን በቃ ምንም ይሁን በቃ ለስሙ እንዲመች የ100 ብር ቻሌንጅ እንበለው የ100 ብር ቻሌንጅ እንጀምራለን ጋይስ አካውንቷን ስልክ ቁጥሯን እዚህ እናስቀምጥላችኋለን ሁላችሁም የራሱ አካውንት ነው ከኛ ጋር ምንም የተገናኘ ምንም ነገር የለውም አይደለ እና ደግሞ ስሟ ትግስት አለና ትግስት መዝገቡ አለሙ አካውንቷንም ስልክ ቁጥሯንም እናስቀምጥላችኋለን የምትፈልጉ ሰዎች ዳይሬክት እሷን ነው የምታገናኙት ትላንትና እንትኗን አካውንቷንም ስልኳንም ማስቀመጥ ያልፈለኩት እሷ በፈለገችው ወይ እንደሄድ ስለፈለኩኝ ነውና አንቺ የምትፈልጊውን ነገር እንደዚህ ያደርጉልኝ ብለሽ ራሳቸውን በግልጽ ነገራቸው ምክንያቱም ከኛ ጋር ጀስት እህትነት ነው እንጂ ያገናኘን ምናምን መንገድ ድንገት እግዚአብሔር ነው ያገናኘን እንጂ ከገንዘብ ጋር ምንም ንክኪ የለንም እንድታቆልኝ ስለምፈልግና ስለምፈራ ነው እንደዚህ አይነት ነገር ጋይስ እሺ የምሬ ነው ማርያም እና ትጂ አሁን ምኖረው ማለት ነው ወጥቼስ ለሱ ብዬ ወጥቼስ እኔ እኖራለሁ በማለት ነው እንጂ ውስጤ ሳይጎዳ ቀርቶ አይደለም ምክንያቱም እሱም በስቶብኛል ልጁ አልጠቀመኝም ውጭልኝ አለ እኔ ደግሞ እነዚህ ልጆች ይዤ ወዴት እወጣለሁ እና ይሄ ብቻ ነው የቻሉትን ቢያደርጉልኝ ደስ አውሶ የከራዮስ ማለት እሱም አሁን ይችል እንደው ማከራይቶ እውነቱን ይጠቅማል እና
ወይም ሊቆጨውም ይችላል ያወጣው በኋላ እንደዛ ነው ማለት አንቺ ትልቅ ሰው ዛሬ ችሎች አሁን አምሮ እንደዚህ ኦፕራሲዮን ሲወጣ እንኳን እንደዚህ ያጨከነብኝ ያ ሰው አምሯል ማለት ነው። ስለዚህ እሱም ማለት እኔ ወጥቼ ቢያከራይ ደስ ይለኛል አቅም የለ ሆኖ ነው እንጂ በቃ ትክክል ነው። እግዚአብሔር ያውቃል። እኔ እርግጠኛ ነኝ። እኔ ምንም ጋይስ ምንም ኖሮ ነው አይደለም እኛ ግን እኔ ምንም አላውቅም። ልቤ ሙሉ ነው። ይኸው ኪዳነ ምህረት አለች ማርያምን የሆነ ነገር ላይ በቃ የሆነ ነገሩን ትክክል እንደምናደርገው አንድ ላይ ልቤ እርግጠኛ ነው እና እርግጠኛ ሆኜ ነው ያወራሁት ያለሁት ጋይስ። በማንም ምናምንም አይደለም በአምላኬ እርግጠኛ ነኝ። እግዚአብሔር ነው እናንተን የሚሰጠን የሰጠንም የራሱን በረከት የሚፈልግ ራሱ አምላኩ ፈገግ እንዲልለት የሚፈልግ ሰው እህታችንን ብቻ አይደለም። ይሄው የ18 ቀን ህፃን አለች፣ የ5 አመት ህፃን አለ። በቃ 3 ትውልድ ቢያንስ አሻራችንን እናሳርፍ። ሁላችንም በየሃይማኖታችን አምላካችንና ነፍሳችን ደስ እናሰኛት እና እኔ ለእናንተ ትቼዋለሁ። በቃ የምትፈልጉ ሰዎች አካውንትም ስልክ ቁጥርም ማስቀምጬላችኋለሁ። የራሷ ነው። ቀጥታ ከሷ ጋር ትገናኛላችሁ። አካውንቷንም ማስቀምጥላችኋለሁ። ቀጥታ እሷ ነው የምታስገቡትና የ100 ብር ቻሌንጅ ነው የምንጀምረው ጋይስ። ተረባርበን እህታችን ፈገግ በይልን አሁንም ማን ያውቃል አይደለ? አዎ እግዚአብሔር ያውቃል። ጸሎት ብቻ አድርጊ አንቺ ጸሎት አድርጊ። ይኸውም እናታችን አለች ኪዳነ ምህረት እሷ ማንም ቢጨክንብሽ እሷ አይጨክንብሽም። አይታወቅም። እኛ የተገናኘንበት ምክንያት እሱ ነው። ገባሽ? ለዛ በቃ አትጨነቂ። ካሳለፍሽው ነገር አይበልጥም። ካሳለፍሽው በላይ አይሆንም። ትንሽ ቀን ነው ብትቸገሪ እግዚአብሔር ያውቃል። እሺ እኔና ለማን ብልሽ አንገትሽ እንዳትደፊ በጭራሽ። እሺ አምላክሻለ እግዚአብሔር ያውቃል። እሺ እኔ ወርቅ ምንም እንዳታስቢ። ማርያም ምንም እንዳታስቢ። እናንተን የሰጠኝ ነው ተወቅ እግዚአብሔር ያውቃል። ምንም እንዳታስቢ። እኛም እንግዲህ እንሞክራለን። አረ ጋይስ እርጉዝ እያለሁ ልብስ አስወቤት የሆነች ማለት ባስተዛዘን ማለት ነው ይልሳ ትባለች እዚህ ትምህርት ቤት ባላጠዲያውም ታሳጥበኛለች ማለት ነው። አጥባለሁ የ8 ወር ሁኜ ራሱ አጥባለሁ። እንደውም አንዳንዴ ሁለቴ ጠቢው የምትልበት አለ። አንዴ ሲከብዴ ሁለቴ ጠቢው በቃ ትላለች። የ8 ወር እርጉዝ ሆነሽ? የ8 ወር ሁኜ ማለት ነው። በዛ ላይ ልጁ ዘልዛላ ነው ማለት ልጁ ዘልዛላ እንደሆነ እኔ የቤት ኪራይ ስለሚከብዴ ብቻ ነው ድጋሚቼ የተረገዘችው ማለት ነው። አዚቦ ወጣት ትደገም ነበር። ቤት ኪራይ ከብደኛ ብዬ አዘው ተማጨጭኩ በገዛ ቤት እያለ ማለት ነው ወይችን የሚያረገዝኩት። ኦኬ እና ያሳለፈው ልጁ አናደደው ሰውየው። ልጁ ሲያናደደው ውጭ አለኝ እንዲያልኩት ውሃ ልክፈል ስለው እምቢ አለ። ውሃ ማትቀጅም ማለት መንደር እየዞርኩ እየቀዳው ነበር። አሁን እሱ አስቀዳችኝ። አሁን በኦፕራሲዮን ላይ እየቀዳው ነው። ሰው አባት ነው እንጂ ወንበር ላይ የሚጠብቀው የ5 አመት ልጅ አይደለም። ወንበር ላይ የሚጠብቀው ነበር ኦፕራሲዮን ሰው ማለት ነው። እና ሰው አጣው። በረንዳ ላይ ማደርኩ። የሆነች አለም ትባላለች እና እሷ ጋር ደወልኩ። ለአጋጣሚ ሲደውላት እሺ ነገ እመጣለሁ 4 ሰዓት አለች። የ7 አመት ልጅ ይዛ መጣች። እሷ ይዛ ስትመጣ እነዚያ ልጆች ወንበር ላይ እንደዚህ እንትን ለቅንጭላት ተኝተው ወይኔ ልጅ ለህር ነው እያለች ለከሪ እኮ ነው ጌታዬ መፍትሄ ፈልግልኝ እንጂ ወይ ኦፕራሲዮን ቶሎ ልገላገል ወይ የሆነ ነገር አድርግልኝ ልጅ የትም ሊቀር ነው ስል በዛ ሰዓት ምጥ ላይ ነበር። አዎ ምጥ ላይ ነኝ። በረንዳም ሳዲር ልጅ ይዞ መግባት አይቻልም ተብሎ ምጥ ላይ ነኝ። ግን በረንዳ አድር ከወንዶቹ ጋር ማለት ነው። እና ልጅም ተሰቃይቷል በነገራችን ላይ ማለት ነው። እኔ ብቻ አይደለም ልጅም ተሰቃይቷል ማለት ዘመድ ያለኝ ዘመድ እንደሌለኝ በራሴ ነኝ ያጠፋሁት። ግን አልፏል። እሱም እንዳልኳቸው እሱም እየኖረ ነው እኔም እየኖርኩ ነው። እኔ በልጅ ብያዝም እሱም በጤና ፈጣሪ ሊይዘው ይችላል ተወቅ ቀሪ ቆጥራል እንጂ እና ይሄን ሁሉ አሳልፍ ያለው አይ ዛሬ ማለቃቀስ የለም። ያው እንደው ያለውን ነገር እናውራ በሚለው ነው እንጂ ዛሬ አይለቀስም። ዛሬ ጥሩ ቀን ነው። አለፈኩ እግዚአብሔር ይመስገን አይደል? አልፏል። እና ማለት ሰውየውም ስለበዛበት ነው። እኔ በሰውየው አልፈርድም ማለት ነው። ወይ እሱ አልጠቀመኝም ብሎ ነው ያው የጨከነብኝ።
እሱ የማይጠቅመኝ ልጅ ምን ይሰራልኛ ብሎ ነው የጨከነው እንጂ የጨከነው ነበር ልጅ ባይንዘላዘል ማለት ነው። አይዞሽ በቃ ያስፈልግም ማለት ጠላትሽ ያልቅስ። አሁን እኮ ቺቺን ነገር እኮ እንትን ለማድረግ እኮ ልንሞክር ነው አይደለ? በቃ ተልቅሽ ነው ወርቃ ተልቅሽ እና ይሄን ሁሉ ስላሳለፈልኝ ፈጣሪን አመሰግነዋለሁ። ዙሮ ነገ ሌላ ቀን ነው። አሁን ያለፈው ነገር አልፏል። ነገ የተሻለ እንደሚሆን ደግሞ ከፈጣሪ ጋር ሙሉ እምነት አለ። ሁሉም ነገር ይስተካከላል ከፈጣሪ ጋር። እሱም አታልቅሽ። ያለፈው አልፏል። ከዚህ በኋላ በአዲስ አመት በአዲስ መንገድ በአዲስ ህይወት ከፈጣሪ ጋር ጥሩ ነገር ይኖራል ብለን እናስባለን። አሁን ይሄ ሁሉ ነገር አሁን አናስታውሰው ዲቴል ለሰው መማሪያ እንዲሆን በደንብ በርትተሽ ጠንክረሽ ይሄን ሁሉ ነገር አልፎ ምናምን ከዛ ጊዜው አለፈኮ ምናምን ብለን ለትውስታ የምናወራው እንጂ ያለፈውን እንኳን አለፈ እንኳን አሳለፍሽው አርጋችሁ እንኳን አሳለፍሽው እንኳን አለፈ። ስንት አመትሽ? 28 በጣም ወጣት ነሽ። በጣም ገና ከዚህ በላይ ስንት ነገር ነው የሚጠብቀን አይደለ? ስለዚህ እግዚአብሔር ለሁሉም ነገር መልስ አለው። እሺ የኔ ወርቅ ከዚህ በኋላ እንዳታለቅሽ። በቃ ከዚህ በኋላ እንባሽ ከፈሰሰ ራሱ እግዚአብሔር ሆይ አስደሰትከኝ ብለሽ የምታለቅሽበት የደስታ እንባ ነው የምታለቅሽው። ያርግልሽ። አይዞሽ የኔ ወርቅ ምንም እንዳታስቢ። ለልጆችሽ አንቺ ኑሪላቸው። ሌላው ሁሉ ትርፍ ነው፣ ችግር የለውም። አንቺ ምንም ነው ማለት ነው። ወንዶች እንደዚህ ያጨክኑ እውነት ለልጆቻቸው እኔ እንዴት ሆኜ እሱን መከረው ነበር ማለት ነው። ማለት ለዚህች እንኳን ታዩ ለዛ ግን ሲጨከነብኝ 200 ብር ካገኘህ 50 ብር ለሱ ስጠው 150 ብር ላንተ አድርግ ነው ነበር። ግን አይሰማም ሰውዬው ማለት ነው። እውነት ወንዶች ግን እንደዚህ ለልጆቻቸው አይጨክኑ እውነት የወለዷቸው መልሰው ጥላት ነው የሚሆናቸው። አሁን ይሄ በቅንጭላቱ ተመርዞበታል። እማ የኔ ጊዜ መጥቷል እዚህ ጋር ያለው የኔ ጊዜ መጥቷል የሚል ልጅ ነው ማለት ቤቢ ማለት ነው። እኔ እርጉዝ እያለሁ መጥቷል ለማለት ማለት ነው። አሁን ቢመጣ ሰላም ትለዋለህ? አይ አይደል ማለት ወንዶች አስተሳሰባቸው በኋላ ሲያርጉ አባቴ ይላሉ መሰለኝ የሚሉት ግን አይሉም። እውነት የኔ አይልም። እንግዲህ አሁን እኮ በቃ ላላማንችም እሷ ሆዲ ብሳታል እንዲያደረግም እግዚአብሔር ቆጥሮ የሚከፍል አምላክ ነው አይደለ? ቲጂ ከፍሏል። ከዚህ በላይ ደግሞ ይከፍልሽ። ራሱ ማውጣቱ ከፍሎኛል። አለጀ ጋር ገናኛለሁ አልኩ ነበር ጀም ተለግሶ እስከምነቀ ድረስ ምንም በሌለበት ውስጥ ብዙ ነገር ሁሉንም ነገር እንዳለ የሚያደርግ አምላክ ነው ያለ። ለዛ አንቺ መበርታት ነው የሚጠበቅብሽ። እሺ አይላላ በቃ እንግዲህ ዛሬ ስንጀምርም እንደዚህ አይነት ነገር እንዲኖርም አንፈልግም። አይ በቃ ባንቺ ራስ ብረፊ ቁምልኝ። አንቺ እኮ ብሰሽ ተገኝ ይችላል። ቅርታሽ ማሪ አትጥሽ ቅርታ ማሪ
ይቅርታ ዝም ብዬ እኮ ችግር አለ። ይቅርታ በጣም ሮሮ ስለሆንሽ ነው። ይቅርታ በጣም እኔም ስለማውቀው በቃ በጣም እየተረዳሁሽ ሮሮ ስለሆንሽ ነው። ስለተረዳሁሽ ነው። በቃ ሰው እኮ እንኳን ሊያለቅስ ሆነሽ ኖርማል ነው። ከዚህ በኋላ ያለፈው አልፏል። አይዞሽ እሺ ማርያም በጣም ነው የምረዳሽ። አይዞሽ ሁሉም ነገር አልፏል። በደንብ ነው የሚያልፈው። እሺ እሺ አንቺ ብቻ ራስሽን ጥብቅ እያደረግሽ ምናምን ይሄው አንቺ ምናምን እየሞከርሽ ጸሎት ብቻ በጸሎት ብቻ አግዥን። እሺ በጸሎት ብቻ አግዥን ጋይስ። በቃ ዲቴሉ ምናምን ብዙ ማውራት አያስፈልግም። የስልኳን ነገር ንገራቸው። ነግራቸዋለሁ። ስልኳ እቺ ነች። ቅድም ኦን ያረጋት እስካሁን አልከፈተችም። ስልኳ በጣም ያስቸግራል። የስልኳን ነገር እስክናስተካክል ድረስ አካውንቷን እዚሁ ልንገራችሁ። ከታችም እንጽፍላችኋለን። አካውንቷ 1067 32 18 59 1 የኢትዮጵያ ንግድ ባንክ ነው። ልጅ ገምላችሁ 1067 32 18 59 1 ነው። ሙሉ ስሟ ትዕግስት መዝገቡ አለሙ ነው የሚለው። ሙሉ ስሟ ትዕግስት መዝገቡ አለሙ ነው የሚለው። በዚህ የንግድ ባንክ አካውንቷ ሁላችሁም የምንችለውን ለራሳችን ስንል ለሷ ሳይሆን ለራሳችን ስንል እሷም ብቻ አይደለም የ18 ቀን ህፃን ልጅና የ5 አመት ህፃን ልጅና እሷ ነው የምናግዘው። ሰው የቻላችሁን አድርጉ። ብርግ እንደገባላት እንዴት ታውቃለች? እንዴት ታውቂያለሽ? ነው እንደገባልሽ ሜሴጁ እሷ ጋር ይገባል። ማጋ ልጅቷ ጋር በቃ ትናገራለች። ምትችሉትን ካልሆነ ደግሞ የሆነ ቀን ሄደን ደግሞ ቼክ እናደርገዋለን። ካልሆነ ስልክ ምናምን ማስተካከልን እንደዛ እናደርጋለን። ሰው ምትችሉትን አግዙን። ያው ኦፊሻሉን ይመጥቻለሁ። አግዙን። አይዞሽ መድኃኒዓለም አለ እመቤታችን አለች። እናንተም ተባረኩ። አመሰግናለሁ። እንወድሻለን በጣም አለን። ሁሉም ሰው ይኖር። አሜን። አይዞሽ የኔ ቆንጆ። እሺ ከዚህ በኋላ እንዳታለቅሽ። እሺ እንክር በይ። ጸሎት ብቻ አድርጊልኝ። ያው መዝሙረ ዳዊት አምጥተናል። ጽልይ ትንሽ ልብሽ ሲል ምጥታ አድርገሽ እንደዚህ ነው ጌታ ይዋ። ከዛ እንብባ አድርገሽ በቃ አንተ ፍታልኝ። እሺ ሌላ ምንም ነገር ከዚህ በኋላ ለቅሶ የሚባል ምክንያቱም እግዚአብሔር መልስ አለው ለሁሉም ነገር ብዬሻለሁ። ይሄው ተገናኘን ይሄው ፊት ለፊት። እሺ አትሊስት 50,000 ሰው ቢያው እንኳን በትንሹ 50,000 ሰው ብዙ ነው። 50,000 ሰው ቢያው በቃ ሞክር ያቅማችን እዚህ አስቀምጥልናላችኋል። ልብሽ ስትይ ምናምን ልብሽ ሲልብሽ መዝሙር ላይ ትሽል እንድብ ከዛ ነው ኪዳነ ምሕረት አለች። እሷ ጋር አውሪ። በጣም ብዙ ነገር ነው። እኔ ብዙ መልስ ነው ያገኘሁበት። እሺ እናቴ ተዘከራት ነበር ኪዳነ ምሕረት እውነት። ከዚህ በኋላ ደግሞ አንቺም ዘክራታለሽ። እሺ እኔ ብዙ መልስ ያገኘሁበትን መንገድ ነው እየሰጠሁሽ ያለሁት። እሺ እሺ እግዚአብሔር አለ። አሁን ፈገግ ብለን እሺ እናመሰግናለን። እኛም እናመሰግናለን። አራስ ሲጠየቃችሁ ይመልስላችሁ በጥፉ አይደል? ጌታ ወልጁን ያሳቅፋችሁ። አሜን። ያሰቡትን ያለሙትን ያሳካላችሁ። ሁላችሁም ያሰባችሁትን ሁሉ ነገር ያደርግላችሁ። ከበረከቱ ተካፈሉ። አካውንቷን አሁን እኔ ማልጠገብኩም ድጋሚ ልንገራችሁ። ትዕግስት መዝገቡ አለሙ የኢትዮጵያ ንግድ ባንክ 1067 32 18 59 1 ነው። ሁላችሁም በዚህ አካውንት ትዕግስት መዝገቡ አለሙ ይላል። የምትችሉትን ከ100 ብር ጀምሮ ሁላችሁም ያቅማችሁን አድርጉ። ስለምታደርጉት ነገር ከወዲሁ በጣም ነው የማመሰግነው። እኔም አመሰግናለሁ። እናንተንም አመሰግናለሁ። እኛ ምንም እኮ አላደረግንም። ደጋግ ኢትዮጵያውያኖች አሉ በጣም ብዙ ሰዎችና እነሱ ያው እኛም ያቅማችንን የምናደርገውን አድርገናል። እነሱም በይበልጥ ደግሞ ያቅማቸውን አድርገዋል። ከዚህም በይበልጥ ደግሞ በጣም ብዙ ነገር ያደርጉልሻል። ብቻ ጥሩ ነገር እንደሚፈጠር ከፈጣሪ ጋር ተስፋ እናደርጋለን። ለሆነውም ለሚሆነውም ለሁሉም ነገር እግዚአብሔር ይመስገን። ተመስገን በይ። እግዚአብሔር ይመስገን። ቤተሰቦችሽን አመስግኝ። አይስ በጣም ነው አመሰግናችኋለሁ። እኔም በጣም ነው የማመሰግነው። በጣም ነው የምወዳችሁ።
በጣም ነው የምወዳችሁ። ከእግዚአብሔር በታች እናንተን ተማምኜ ነው ቲጂን ይዤ የመጣሁት። ሶ የምታረጉትን አድርጉ። አንቺም አታልቅሽ ማለት እያለቀሽ እያስጨነ ማለት አላለቅስም ብዬ ሲጀመር ማን ነው ስታለቅሽ እኛም አብረን ዝም ብለን እያለቀስን መከሯት። በእናታችሁ ተሰቃይ ይቅር በልኝ በቃ አላለቅስም ከዚህ በኋላሽ። አፍሽ ራስ እያለቀሰ ነው። አንተ ራስ እያለቀሰ በጣም አይ በስመ አብ ይቅርታ። ኤኒዌይስ ስለምታደርጉ በጣም እርግጠኛ ስለሆንኩ ነው። በጣም አመሰግናለሁ። በጣም ነው የምንወዳችሁ። ከዚህ በኋላ ከቲጂ ጋር ቲጂን ይዤላችሁ የምመጣው ደስተኛ ሆና አምሮብን አበበን ሸቀሚሳችን አርገን ቲጂ ቆንጆ ሆነን ምናምን ነው ነጭ ልብሳችን ለብሰን ነው ድጋሚ ወደ እናንተ የምንመጣው። ይሄንን ደግሞ የምታደርጉት ከፈጣሪ በታች እናንተ ናችሁ። ሁላችሁም በረከቱ ላይ ተሳተፉ ነው። እንወዳችኋለን። ቲጂ አሜን። የኔ ወርቅ ቀናበስቲ እሺ ሳቂ እንጂ ቲጂ ቀናበይ እንጂ የኔ ቆንጆ እንደተናወቀን ማን መገጥምልህ? አይ ቆይ ቤቢ ማለት ነው። መኪናውን ቡልቅልቅ አድርጎት ሀብትሽ እንደገና ሜካኒክ ሀብትሽ ሰርቶትና እሺ ባባ በቃ አትገለጣጥላትሽ ሻባቲ ተጫወትባት። ምግቡን ደግሞ ቢሽ ይበላሽ አደረሽ አረመላል ዛሬ ይበላ ምግብ ጦትሽ በደንብ እናንተ አበሉም እንዴ? እኛማ በልተን እኮ የመጣ ነው። ማርያም ሙዝ ሽጫችሁች ምስተላለችሁ አይ ታያቸው ሙዝ ይላል ለሱ ሙዝ አይደል ስዊን አይ ተንኮል ነው የነገረቻት። እንግዲህ ምን ማረጋች አይደለ ነው እኮ አይደል? ሙዝ እና እሱ ምን ያገናኛል? ኧረ ያገናኛል። አይ ሰይ ከዛ የኛ ደግሞ ልንገርሽ የኛን ታውቂዋለሽ መቼስ የኛ ይታወቅ እና ጋይስ ከዚህ በኋላ የምንመጣው እየሳቅን እየበላን እየተጫወትን እያመሰገን በቲጂ በአዲሱ ቤት ነው የምንገናኘው። ሁላችሁ ያደርግልሻል የኔ ወርቅ። ሁላችሁ ተሳተፉ፣ በረከቱን እፈሱ ነው። እንወዳችኋለን። ቻው። ሁላችሁንም ወዳችኋለን፣ እንወዳችኋለን በጣም ቻው። ሰላም ሁኑልኝ። ፍቅር ያሸንፋል በያቸው ማሪ። ፍቅር ያሸንፋል። ቻው በቃ